በሰራውላችሁ ቪዲዮ በስቶኒክስ ፈንድ ኢንቨስትመንት አብዛኞቻችሁ ተጠቃሚ ሆናችኋል። እዚህ ጋር እንደምትመለከቱት በዚህ ፕላትፎርም 128366 ብር የሰራ አለ። ስክሪኑ ላይ እንደምትመለከቱት ይሄው የባንክ ሪሲቱንም ማየት ትችላላችሁ። እንዲሁም 36000 ብር ዊዝዶ ያደረገ አለ። 24322 ብር፣ 4218 እንዲሁም ሌሎችም አሉ ማለት ነው። ይህ ፕላትፎርም ከተጀመረ ገና አንድ ሳምንት ሆኖ ይህ ፕላትፎርም ለየት የሚያደርገው ነገር ቢኖር ዊዝዶ ስታረጉ 5 ሰዓት ባልሞላ ጊዜ ውስጥ ብራችሁ ወደ ባንክ አካውንታችሁ ይደርሳል። በባንክ ብቻ ሳይሆን ደግሞ በዩኤስዲቲ ጭምር የሚከፍል ፕላትፎርም ነው ማለት ነው። እኛ በደንብ እየተጠቀምንበት ነው። እናንተም ፈጠን ብላችሁ እንድትጠቀሙ ሪኮመንድ አደርጋችኋለሁ። ምክንያቱም እንደዚህ አይነት የቪአይፒ ዌብሳይቶችን ቀድማችሁ ከተጠቀማችሁ ትርፋማ የምትሆኑበት የኢንቨስትመንት እድል ነው። እንዲሁም ደግሞ የዚህን ዌብሳይት ሊንክ የኮመንት ሴክሽን የመጀመሪያ ቦታ ላይ አስቀምጥላችኋለሁ። ከዛ የዌብሳይቱን ሊንክ ማግኘት ትችላላችሁ ማለት ነው። በተጨማሪ በዚህ ዌብሳይት ላይ መስራት የምትፈልጉ ከሆነና ጥያቄ ወይም ደግሞ አስተያየት ካላችሁ ከስር በምትመለከቱት ስልክ ቁጥር አድራሻና የቴሌግራም አድራሻ ልታገኙ ትችላላችሁ። በዛሬ ቪዲዮ በዚህ ፕላትፎርም አዲስ አካውንት እየከፈትኩኝ እንዴት መጠቀም እንደምትችሉ እንዲሁም ደግሞ ፕሮዳክቶችን ፐርቼዝ እያደረጋችሁ እንዴት መስራት እንደምትችሉ አብረን እናያለን። በተጨማሪም የሰራችሁትን ብር ዊዝዶ የምታደርጉበትን መንገድም የምናይ ይሆናል። የዌብሳይቱን ሊንክ የኮመንት ሴክሽን የመጀመሪያ ቦታ ላይ አስቀምጥላችኋለሁ። እንዲሁም የዲስክሪፕሽን ቦታ ላይ ማግኘት ትችላላችሁ። ወደ ዌብሳይቱ ስትመጡ በመጀመሪያ አካውንት እንድትከፍቱ ይጠይቃችኋል። ስለዚህ ለመመዝገብ እዚህ ቦታ ላይ ስልክ ቁጥራችሁን ታስገባላችሁ፣ እንዲሁም የራሳችሁን ፓስወርድ ታስገባላችሁ ማለት ነው። ከዚያም ትክክለኛ ስማችሁን እዚህ ጋር ታስገባላችሁ። ኢንቪቴሽን ኮድ የሚለው ቦታ ላይ ስክሪኑ ላይ የምትመለከቱትን ቁጥርና ፊደል ታስገባላችሁ ማለት ነው። በመቀጠል ቬሪፊኬሽን ኮድ የሚለው ቦታ ላይ ከጎን ኤንድ የሚለውን በተን ተነኩታላችሁ ማለት ነው። አውቶማቲካሊ ቬሪፊኬሽን ኮድ ይገባል ማለት ነው። ከዚያም ሬጂስተር ነው የሚለውን ተነኩታላችሁ። በመቀጠል ሎጊን አድርጋችሁ እንድትገቡ ይጠይቃችኋል። ስለዚህ አሁን የተመዘገባችሁበትን ስልክ ቁጥርና ፓስወርድ አስገብታችሁ ሎጊን ነው የሚለውን ተነኩታላችሁ ማለት ነው። ከዚያም እንዳይነገስ ይከፍትላችኋል። ይህ ቦታ ትሬድ ፓስወርድ የምታስተካክሉበት ቦታ ነው። ትሬድ ፓስወርድ ማለት ለማታውቁ ገንዘባችሁን ስታወጡ ወይም ደግሞ ዊዝድሮ ስታደርጉ የምታስገቡት የፓስወርድ አይነት ነው ማለት ነው። ሴንድ የሚለውን በተን በመንካት ወዲያውኑ የቬሪፊኬሽን ኮድ ወደ ዌብሳይቱ ማስላክ ትችላላችሁ ማለት ነው። ከዚያም ትሬድ ፓስወርድ የሚለው ላይ ቁጥር ብቻ በማስገባት የራሳችሁን ፓስወርድ ትፈጥሩለታላችሁ ማለት ነው። ከዚያም አፕዴት ትሬድ ፓስወርድ የሚለውን ተነኩታላችሁ። በመጨረሻም አካውንት ከፍታችኋል ማለት ነው። በዚህ መልኩ ወደ ዌብሳይቱ ያስገባችኋል። የቴሌግራም ቻናላቸውንም ፎሎ ማድረጋቸውን አትርሱ። እንግዲህ በዚህ በስቶኒክስ ፈንድ ኢንቨስትመንት ፕላትፎርም የተለያዩ የኢንቨስትመንት ፕላኖች አሉት። እነሱም ፊክስድ ፈንድ፣ ዴይሊ ፈንድ እንዲሁም ደግሞ አክቲቪቲ ፈንድ ይባላሉ። እነዚህ 3 ፕሮዳክቶች እየገዛን በየቀኑ እንዴት መስራት እንደሚችል አሳያችኋለሁ። እነዚህ 3 ፕሮዳክቶች በዋጋና በቆይታ ይለያያሉ። ፊክስድ ፈንድ የተባለው ፕሮዳክት ላይ ስንመጣ የመጀመሪያው የኢንቨስትመንት ፕላን ዋጋው 300 ብር ብቻ ነው። እንዲሁም ለ60 ቀን ነው የሚቆየው። በየቀኑ 120 ብር መስራት ትችላላችሁ ማለት ነው። አጠቃላይ ገቢያችሁ ወደ 7200 ብር ይሆናል ማለት ነው። በኋላ ላይ ይህንን የኢንቨስትመንት ፕላን እየተጠቀመን እንዴት መስራት እንደምንችል አሳያችኋለሁ ማለት ነው። እንዲሁም ሁለተኛውን የኢንቨስትመንት ፕላን ብንመለከት ዋጋው 1000 ብር ነው። እንዲሁም በየቀኑ 420 ብር መስራት ትችላላችሁ። አጠቃላይ ገቢያችሁ የሚሆነው 25200 ብር ይሆናል ማለት ነው። ሌሎች የተለያዩ የኢንቨስትመንት ፕላኖችም ማግኘት ትችላላችሁ። እንዲሁም ዴይሊ ፈንድ ወደ ተባለው ፕሮዳክት ስትመጡ የተለያዩ የቪአይፒ አይነቶችን ማግኘት ትችላላችሁ። ቪአይፒ ዋንን ብንመለከት ዋጋው 300 ብር ነው። እዚህ ጋር የተገለጹት ሁሉም ቪአይፒ አይነቶች እንግዲህ ለ3 ቀን የሚቆዩ ናቸው። በዚህ ቪአይፒ በየቀኑ 195 ብር መስራት ትችላላችሁ። አጠቃላይ ገቢያችሁ ደግሞ 585 ብር ይሆናል ማለት ነው። ቪአይፒ 2ን ብንመለከት ዋጋው 1500 ብር ነው። እንዲሁም በየቀኑ 1050 ብር መስራት ትችላላችሁ። አጠቃላይ ገቢያችሁ ደግሞ 3150 ብር ይሆናል ማለት ነው። ሌሎች የቪአይፒ አይነቶችንም መመልከት ትችላላችሁ ማለት ነው። አክቲቪቲ ፈንድ ወደ ተባለው ፕሮዳክት ስትመጡ ደግሞ በተመሳሳይ መልኩ ኢንቨስት እያደረጋችሁ የምትሰሩባቸው የቪአይፒ አይነቶች አሉ ማለት ነው። ስለዚህ እኔ ፊክስድ ፈንድ የተባለውን ፕሮዳክት እና ዴይሊ ፈንድ የተባለውን ፕሮዳክት ላይ ኢንቨስት በማድረግ የመጀመሪያውን የኢንቨስትመንት ፕላን እየተጠቀምኩ አሳያችኋለሁ። ስለዚህ ለማድረግ በመጀመሪያ ዲፖዚት ማድረግ ይጠበቅብናል። ስለዚህ ሪቻርጅ የሚለውን በተን ነካዋለን። ከዚያም ሪቻርጅ አማውንት በሚለው ቦታ ላይ ማስገባት የምትፈልጉትን የገንዘብ መጠን እዚህ ጋር ትጽፋላችሁ። እኔ ማስገባት የምፈልገው 600 ብር ነው። ከዚያም ሪቻርጅ ቻናል የሚለው ቦታ ላይ ቻናል 1 የሚለውን ተመርጦለታላችሁ ማለት ነው። ከዚያም ሪቻርጅ ናው የሚለውን ተነኩታላችሁ። ከዚያም የሚመጣላችሁን የባንክ አካውንት ኮፒ አድርጋችሁ በመውሰድ ዲፖዚት ታደርጋላችሁ ማለት ነው።
ብሩን ካስገባችሁ በኋላ ደግሞ ከባንክ የሚላክላችሁ ትራንዛክሽን አይዲ እዚህ ቦታ ላይ ታስገባላችሁ። ትራንዛክሽን አይዲ ለማታውቁ ከባንክ የሚላክላችሁ የከፈላችሁበት መለያ ኮድ ነው፣ ስክሪኑ ላይ እንደምትመለከቱት ማለት ነው። ስለዚህ ትራንዛክሽን አይዲ እዚህ ቦታ ላይ ካስገባችሁ በኋላ አፕሎድ ሪሲፕት በሚለው ቦታ ላይ የከፈላችሁበትን ደረሰኝ ወይም ደግሞ ሪሲፕት ስክሪንሾት አንስታችሁ እዚህ ቦታ ላይ አፕሎድ የሚለውን ነክታችሁ ማስገባት ትችላላችሁ ማለት ነው። በመጨረሻም ሰብሚት ትራንዛክሽን የሚለውን ነክታችሁ ሪቻርጅ ማድረግ ትችላላችሁ ማለት ነው። ከዚያም በ2 ደቂቃ ውስጥ ሪቻርጅ ያደረጋችሁት ገንዘብ ወደ ፕላትፎርሙ አካውንታችሁ ይተላለፋል ማለት ነው። ዲፖዚት ፕሮብሌም ካጋጠማችሁ እዚህ ስቶኔክስ የተሰኘው ዌብሳይት ላይ እንዴት ሶልቭ እንደምታደርጉ ላሳያችሁ። ዘፈርስት ሆም ላይ ትገባላችሁ ማለት ነው። ዊዝ ዲፖዚት የምትለዋን አንድ ጊዜ ትነካላችሁ ማለት ነው። ዲፖዚት ወይም ሪቻርጅ የምትለዋን አንድ ጊዜ እዚህ ጋር ክሊክ ታደርጋላችሁ። ሪቻርጅ የምትለዋን ከነካችሁ ወደ አማውንት ትመርጣላችሁ። ለምሳሌ እዚህ ጋር ማስገባት የፈለጋችሁት 300 ከሆነ ኪዊክ አማውንቶች አሉ 600፣ 1000፣ 500፣ 2000 አለ። ለምሳሌ አንድ ሰው እስከ 100 ሺህ ብር ማስገባት ትችላላችሁ ከረንትሊ ማለት እና ቻናል ፔመንት ሲስተም 2 ተፈጥሮላችኋል 3 አለ አጠቃላይ በእስከ USDT ማለት ነውና ከዛ እዚህ ጋር ትነኩትና ለምሳሌ 50 ሺህ ከሆነ የምታስገቡት 50 ሺህን ትነካላችሁ። ቻናሏን ትነኩና ሪቻርጅ ነው የምትሏን ትነካላችሁ። ጃምፒንግ ኢን ፕሮግረስ ይላችኋል ማለት ነው። ከዛ ወደ ፔመንት ሲስተም ይወስዳችኋል። ከዛ እዚህ ጋር ከወሰዳችሁ ወደ ይሄንን ስክሪንሾት አድርጋችሁ ያዙት፣ ኮፒ አድርጉት፣ ኦርደር ነምበራችሁና ኖት ላይ ጻፉት ማለት ያገለግላችኋል። ከዛ ሲቢ አካውንት አለ እዚህ ጋር የምትመለከቱት ሲቢ ማለት ንግድ ባንክ ነው። ሚኪያስ በሚባል ዩዘር ኔም በዚህ አካውንት ብር ታስገባላችሁ። ከዛ እዚህ ጋር የምታዩት ኤፍቲ ዩዘር ኔም አለ አይደለም እሱን ታስገባላችሁ። እዚህ ጋር ኤፍቲ ነምበሩ እንዴት ነው የምታገኙት? እዚህ ጋር ትራንዛክሽን ኤፍቲ ነምበር ለማስገባት ኤፍቲ የምትለው ጋር ለማስገባት ከፈለጋችሁ ትመጡና ወደ ኢትዮጵያ ንግድ ባንክ አካውንታችሁ ትሄዳላችሁ። ብር ስታስገቡ እዚህ ጋር የኤፍቲ ትራንዛክሽን ነምበር ይሰጣችኋል። ለምሳሌ ይሄኛው የዚህኛው ኤፍቲ ትራንዛክሽን ነምበር ለምሳሌ ይሄኛው ሪፈረንስ ነምበር ቫት ኢንቮይስ ነምበር የሚለው ኤፍቲ የሚለው አላል። ይሄንን ምን ታረጋላችሁ? ትመጣላችሁ በቀላሉ ማለት ነው። እዚህ ጋር ላሳያችሁ። ይሄኛውን እዚህ ጋር ጊዜ ትመጣላችሁ። ኮፒ ማድረግ ከቻላችሁ ኮፒ ታረጉታላችሁ እንደዚህ አድርጋችሁ ማለት። ኮፒ ማድረግ ካልቻላችሁ ደግሞ እያንዳንዷን አንድ በአንድ በትክክል ካፒታል ነው ስሞል እንዳትጠቀሙ ማለት ነውና በትክክል አምጥታችሁ የቱ ጋር ታስገባላችሁ ማለት ነው። እዚህ ጋር ኦኬ ሶሪ አንድ ጊዜ ወደ ሲስተሙ ልመለስና ላሳያችሁ። እዛው ጋር ታስገቡለታላችሁ ማለት ነው። በጣም ቀላል ነው። በቃ እዚህ ጋር ትመጣላችሁ። ሪቻርጅ ያረጋችሁት ጋር ትመጣላችሁ። ያው ብር አማውንቱን ታስገባላችሁ። እዚች ጋር ትመጣላችሁ ማለት ነው። ወደው እሱ ችግር የለውም። ኦርደር ነምበራችሁም ተመሳሳይ ብር መሆን ግን አለበት። ኤፍቲ ነምበራችሁ ጋር ታስገባላችሁ። እዚህ ጋር ያንን ኤፍቲ ነምበሩ ታስገባላችሁ። ኤፍቲ ነምበራችሁ ማለት በትክክል ታስገባላችሁ። ስትጀምሩም እንዴት ብላችሁ ነው የምትጀምሩት? እንዳልኳችሁ ከዚህ እያያችሁ ከዚህ በኩል እያያችሁ ኤፍቲ ነምበራችሁን ትራንዛክሽን ነምበራችሁን እያያችሁ ከዛ ከደረሰኙ ላይ ኤፍ ካፒታል ስሞል ታረጋላችሁ። መጀመሪያ ይሄንን ቲ 25 ትሉና እዚህ ጋር 25 ትሉና በትክክል ካስገባችሁለት ወደ እርግጠኛ ከሆናችሁ ወደ ከዛ አፕሎድ ሪሲቨንት የሚለው ጋር ትመጣላችሁ። ከዛ እዚህ ጋር ሲመጡ ከካሜራው ከጋለሪ ላይ ፎቶውን ታስገባላችሁ። ስክሪንሾት አድርጋችሁ ትይዙና ከዛ ሳብሚት ትራንዛክሽን ኤፍቲ የሚለውን በትክክል ካስገባችሁ በትክክል ይሰራል። ለብዙ ሰዎችም እየሰራ ስለሆነ ማለት ነው። እሺ እንደዛ አድርጋችሁ ትጨርሳላችሁ። ከዛ ችግር ካለ ደግሞ እንዴት አድርጋችሁ ሶልቭ እንደምታደርጉ ላሳያችሁ ማለት ነው። ችግር ካለ ሶልቭ ለማድረግ ኦንላይን ከስተመር ሰርቪስ የሚለው አለ አይደለ ቤተሰቦች የኒ ጉዶች ሎንግ ተርም ስለሆነ እንዳትፈሩ አይዟችሁ። ኦንላይን ከስተመር ሰርቪስ የሚለው ጋር ተነካላችሁ። ዩር ዲፖዚት ሃዝ ኖት ሪሲቭድ ዴት የምትለውን ተነካላችሁ። ከዛ እዚህ ጋር ፕሊስ ሪቻርጅ ኦርደራችሁን ትመርጣላችሁ። 20 ሺህ ከሆነ 20 ሺህ በትክክል የሞላችሁትን ብር በትክክል ካልሞላችሁት አፕሩቭ አይደረግም በትክክል። ከዛ ትራንዛክሽን አይዲ በድጋሚ እዚህ ጋር ታስገባላችሁ። ከዛ ላይ ከባንኩ ላይ ወስዳችሁ ከዛ ዲስክሪፕሽን ደግሞ ስታር ፕሊስ ፕሮቫይድ ሪሲፕት ዊዝ ሪፈረንስ ኮዳችሁን ታስገባላችሁ ማለት ነው። ቤኔፊሻሪ አካውንት ነምበራችሁ ምናምን ነገር ታስገባላችሁ። ብሩ ያስገባችሁበት አካውንት ቁጥር ምናምን ነገር እዚህ ጋር ዲስክሪፕሽን ስለ ባንኩ ምናምን ያስገባችሁትን መረጃ ታስገባላችሁ። ፎቶውን ስክሪንሾት አድርጋችሁ አፕሎድ ታደርጋላችሁ ማለት የባንኩን ፎቶ። ከዛ ሰሚት ፊድባክ የሚለውን ስታደርጉ ቶሎ ይመልሱላችኋል። በጣም ፋስት ናቸው። ኦንላይን ሰርቪሳቸው የሚሰራበት ሰዓት ከ8 ሰዓት ከጧቱ 2 ሰዓት ጀምሮ እስከ ምሽቱ 9 ሰዓት ድረስ ይሰራሉ ማለት ነው። አንዳንዴም ሊያመሹ ይችላሉ ማለት ነው። ቴሌግራም ቻናላቸውን ተቀላቀሉ። አሪፍ ገንዘብ ትሰሩበታላችሁ ማለት ነው። እንግዲህ እንደዛ አይነት አሪፍ የኦንላይን ስራዎችን ለማግኘት ከፈለጋችሁ ቻናላችንን ሰብስክራይብ እና ቴሌግራማችንን ጆይን ማድረግ እንዳትረሱ። እንደምትመለከቱት እኔ አካውንት ላይ ወደ 600 ብር ነው ሪቻርጅ ያደረኩት። በተሳካ ሁኔታ ገብቷል። ነገር ግን ሪቻርጅ አድርጋችሁ ገንዘቡ ወደዚህ ፕላትፎርም አካውንታችሁ ካልተላለፈ አካውንት ቦታ ላይ በመሄድ ኦንላይን ከስተመር ሰርቪስ የሚለውን ተነኩታላችሁ። ከዚያም ዩር ዲፖዚት ሃዝ ኖት ሪሲቭድ የሚለውን ተነኩታላችሁ። ከዚያም ዲፖዚት ያደረጋችሁበትን ኦርደር አማውንት እና ሰዓት ትመርጡለታላችሁ ማለት ነው። ከዚያም ትራንዛክሽን አይዲ የሚለው ቦታ ላይ ከባንክ የተላከላችሁን የትራንዛክሽን አይዲ
ታስገባላችሁ ማለት ነው። የዲስክሪፕሽን ቦታ ላይ ደግሞ ያስገባችሁትን የገንዘብ መጠን ትጽፋላችሁ ማለት ነው። እንዲሁም የከፈላችሁበትን ሪሲፕት ስክሪንሾት አስታችሁ እዚህ ጋር ታስገባላችሁ ማለት ነው። ከዚያም ሰብሚት ፊድባክ የሚለውን ነክታችሁ ብሩ ወደ ፕላትፎርም አካውንታችሁ እንዲተላለፍ ማድረግ ትችላላችሁ። ስለዚህ እንደምትመለከቱት እኔ አካውንት ባላንስ ላይ 600 የኢትዮጵያ ብር አለ። ስለዚህ ፕሮዳክቶችን መግዛት እችላለሁ ማለት ነው። ሆም ፔጅ ላይ እንሄድና ፊክስድ ፈንድ እና ዴይሊ ፈንድ የተባሉትን የፕሮዳክት አይነቶች መግዛት እንችላለን ማለት ነው። ፊክስድ ፈንድ ላይ የመጀመሪያው የኢንቨስትመንት ፕላን ዋጋው 300 ብር ነው። በየቀኑ 120 ብር መስራት እችላለሁ ማለት ነው። እንዲሁም አጠቃላይ ገቢዬ ወደ 7200 ብር ይሆናል ማለት ነው። ስለዚህ ኢንቨስት ነው የሚለውን ነክቼ መግዛት እችላለሁ። እንደምትመለከቱት በተሳካ መልኩ የ300 ብሩን የኢንቨስትመንት ፕላን ማለትም ፊክስድ ፈንድ የተባለውን ፕሮዳክት ገዝተናል። ቪው ኦርደር በማለት የገዛችሁትን ፕሮዳክት ማየት ትችላላችሁ። በተጨማሪም ደግሞ ዴይሊ ፈንድ የተባለውን ፕሮዳክት መግዛት እችላለሁ። ይህንን ፕሮዳክት ዋጋው 300 ብር ነው። በየቀኑ 195 ብር መስራት እችላለሁ ማለት ነው በዚህ ፕሮዳክት። እንዲሁም ደግሞ በ3 ቀን ውስጥ የማገኘው አጠቃላይ ገቢ ወደ 585 ብር ይሆናል። ስለዚህ ይህንንም ኢንቨስት የሚለውን ነክቼ መግዛት እችላለሁ ማለት ነው። ይህንንም ፕሮዳክት በተሳካ መልኩ ገዝተናል ማለት ነው። ስለዚህ ዛሬ በገዛናቸው በእነዚህ ሁለት የኢንቨስትመንት ፕሮዳክቶች በየቀኑ ትርፍ የምናገኝ ይሆናል ማለት ነው። በመቀጠል የሰራችሁትን ብር እንዴት ማውጣት እንደምትችሉ ዊዝድሮ ፕሮሰሱን የማሳያችሁ ይሆናል። የትም እንዳትሄዱ። እዚህ ፕላትፎርም ላይ ሰርታችሁ ብራችሁን ለማውጣት በመጀመሪያ እዚህ ሆም ፔጅ ላይ ዊዝድሮ የሚል በተን አለ። እሱን አንድ ጊዜ ክሊክ ታደርጉታላችሁ። ከዚያም የባንክ አካውንታችሁን ማስገባት ስለሚኖርባችሁ ባይንድ ባንክ ካርድ የሚለውን ነክታችሁ ትገባላችሁ ማለት ነው። ባንክ የሚለው ቦታ ላይ ሲቢኢ የሚለውን ትመርጣላችሁ። ምክንያቱም ዊዝድሮ ማድረግ የምትችሉት በንግድ ባንክ ብቻ ነው ማለት ነው። በመቀጠል የባንክ አካውንታችሁ ላይ ያለውን ትክክለኛ ስም እዚህ ጋር ታስገባላችሁ። ከዚያም የአካውንት ቁጥራችሁን እዚህ ቦታ ላይ ታስገባላችሁ ማለት ነው። ትራንዛክሽን ፓስወርዳችሁን እዚህ ቦታ ላይ ታስገባላችሁ። በመቀጠል አድ ባንክ ካርድ የሚለውን በመንካት የባንክ አካውንታችሁን ማስገባት ትችላላችሁ ማለት ነው። አሁን ዊዝድሮ ማድረግ እንችላለን። ስለዚህ እዚህ ጋር ዊዝድሮ ማድረግ የምትፈልጉትን የገንዘብ መጠን ነው የምታስገቡት። ስለዚህ እኔ 1000 ብዬዋለሁ። ከዚያም እዚህ ጋር ትራንዛክሽን ፓስወርድ እዚህ ቦታ ላይ ታስገባላችሁ ማለት ነው። ፔይ ታይፕ የሚለው ላይ ደግሞ ኢቲቢ የሚለውን ሰሌክት ካደረጋችሁ በኋላ አፕላይ ዊዝድሮ የሚለውን ትነኩታላችሁ። እንደምትመለከቱት ሰክሰስ ብሎኛል። ሪከርድ የሚለው ቦታ ላይ ስንመለከት 1000 ብር ዊዝድሮ አድርገናል። እንግዲህ 50 ብር ታክስ ይቆርጥና 950 ብር ወደ ባንክ አካውንቴ ይገባል ማለት ነው። ስለዚህ ይሄ ዊዝድሮ እንግዲህ ያደረኩት ብር ወደ ባንክ አካውንቴ ሲላክልኝ የማሳያችሁ ይሆናል። የትም እንዳትሄዱ። እንደምትመለከቱት ተመልሻለሁ። በተሳካ መልኩ 950 ብር ዊዝድሮ ማድረግ ችለናል። 2 ሰዓት ባልሞላ ጊዜ ውስጥ ዊዝድሮ ያደረኩት 950 ብር እንግዲህ ወደ ባንክ አካውንቴ ተልኮልኛል ማለት ነው። በዚሁ መልኩ እዚህ ፕላትፎርም ላይ መስራትና ትርፋማ መሆን ትችላላችሁ። ስለዚህ ዌብሳይት ደግሞ ግልጽ ያልሆነላችሁ ነገር ካለና እንዲሁም አስተያየታችሁን ከስር በምትመለከቱት የቴሌግራም አድራሻና ስልክ ቁጥር ልታገኙኝ ትችላላችሁ። በሌላ አስተማሪና ጠቃሚ ቪዲዮ እስከምንገናኝ ድረስ ይመቻችሁ።